የመንግስት ሰራተኛ የስራ ውል የሚቋረጠው በምን ሁኔታ ነው? የፌዴራል መንግስት ሰራተኛ የስራ ውል የሚቋረጠው በምን አግባብ ነው የሚለውን አሁን በዚህ ፕሮግራም የምነግራችሁ ይሆናል። ሰላም ክቡራትና ክቡራን ተከታታዮቼ፣ በመግቢያ እንዳልኳችሁ የመንግስት ሰራተኛ የስራ ውል የሚቋረጥበት ሁኔታዎችን አሁን በዚህ ፕሮግራም የምናይ ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ሁኑ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። እንግዲህ የስራ ውል በህግና በውል እንደተቋቋመ ሁሉ የሚቋረጠው በህግና በውል መሰረት ነው። የስራ ውል በሁለቱም ወገኖች ስምምነት ሊቋረጥ የሚችልበት ሁኔታ ቢኖርም በአንድ ወገን ፍላጎት ብቻ ሊቋረጥ ይችላል። ይህንን ደግሞ ቀደም ሲል የአሰሪና ሰራተኛ ህጉን በምናይበት ጊዜ የስራ ውል በአሰሪ አነሳሽነት እንዲሁም በሰራተኛ አነሳሽነት የሚቋረጥበትን ሁኔታ ነግሬያችሁ ነበር። በዛሬው ፕሮግራሜ ደግሞ የፌዴራል መንግስት ሰራተኞች የስራ ቅጥር ወይም ሲቪል ሰርቫንቱ የስራ ውል የሚቋረጠው በምን አግባብ ነው የሚለውን የምናይ ይሆናል። በፌዴራል የመንግስት ሰራተኞች አዋጅ ቁጥር 1353/2017 አንቀጽ 135 መሰረት ማንኛውም የመንግስት ሰራተኛ በማንኛውም ጊዜ የ2 ወር ቅድሚያ ማስጠንቀቂያ በመስጠት ስራውን በፈቃዱ ሊለቅ ይችላል። መስሪያ ቤቱ ሰራተኛውን በቀላሉ ሊተካው የሚችል ከሆነ የ2 ወሩን ጊዜ ሳይጠብቅ ስንብቱን ሊፈቅድለት ይችላል። ነገር ግን የመንግስት ሰራተኛው ለስራው እጅግ አስፈላጊና በቀላሉ ለመተካት የማይቻል ሆኖ ሲገኝ ወደፊት ከሚቀጠርበት መስሪያ ቤት ጋር በመስማማት የመልቀቂያ ጥያቄው ሰራተኛውን ከመለከተበት ቀን ጀምሮ ከ4 ወር ለማይበልጥ ጊዜ ሊራዘም እንደሚችል ፌዴራል መንግስት ሰራተኞች አዋጅ ቁጥር 1353/2017 አንቀጽ 135 ላይ በግልጽ ተደንግጓል። እዚህ ጋር ልብ ሊባል የሚገባው ሰራተኛው ስራውን በፈቃዱ ሲለቅ ለሚሰራበት የመንግስት መስሪያ ቤት ቅድመ ማስጠንቀቂያ ሳይሰጥ ቢለቅ ምን ይፈጠራል የሚለው ነገር ነው። አንድ የመንግስት ሰራተኛ የ2 ወር የቅድሚያ ማስጠንቀቂያ ሳይሰጥ አገልግሎቱን ያቋረጠ የመንግስት ሰራተኛ ግዴታውን ባለመወጣቱ ለሚደርሰው ጉዳት እንደ ተገቢነቱ በፍትሐ ብሔርና በወንጀል ህግ መሰረት ተጠያቂ ይሆናል ማለት ነው። ስለዚህ የመንግስት መስሪያ ቤት የምትሰሩ ሰራተኞች ስራችሁን ለመልቀቅ ካሰባችሁ የማስጠንቀቂያ መስጠታችሁ ግዴታ ነው ማለት ነው። እንዲሁም የፌዴራል መንግስት ሰራተኞች አዋጅ ቁጥር 1353/2017 አንቀጽ 136 መሰረት ማንኛውም የመንግስት ሰራተኛ በአዋጁ አንቀጽ 66 ንዑስ አንቀጽ 2 ወይም ንዑስ አንቀጽ 4 በተመለከተው ጊዜ ውስጥ ማለትም የሙከራ ጊዜውን ያጠናቀቀ የመንግስት ሰራተኛ ፍቃድ በተከታታይ ወይም በተለያየ ጊዜ ቢወስድም ህመሙ ከደረሰበት የመጀመሪያ ቀን አንስቶ ባለው 12 ወር ጊዜ ውስጥ ከ6 ወር ወይም ከ4 ዓመት ውስጥ 12 ወይም የሙከራ ጊዜውን ያላጠናቀቀ የመንግስት ሰራተኛ በ1 ወር ውስጥ ወደ ስራ ለመመለስ ካልቻለ በህመም ምክንያት የስራ ውሉ አገልግሎቱ ሊቋረጥ ይችላል ወይም ይቋረጣል ማለት ነው። ሆኖም በስራ ምክንያት ጉዳት የደረሰበት ማንኛውም የመንግስት ሰራተኛ በአዋጁ አንቀጽ 84 ንዑስ አንቀጽ 3 መሰረት የጉዳት መጠኑ ታይቶ በሕክምና ማስረጃ የሚገልጸው መሰረት ድኖ ወደ ስራው እስከሚመለስ በጉዳቱ ምክንያት ለዘለቄታው መስራት የማይችል መሆኑ በሕክምና ማስረጃ እስከሚረጋገጥ ድረስ የህመም ፈቃድ ከሙሉ ደሞዝ ጋር ይሰጠዋል ማለት ነው። የመንግስት ሰራተኛው ለዘለቄታው መስራት ያለመቻሉ በሕክምና ማስረጃ ከተረጋገጠ በዚህ አዋጅ አንቀጽ 85 መሰረት የጉዳት ጡረታ አበልና የጉዳት ዳረጎት የሚከፈል ሆኖ አገልግሎቱ ይቋረጣል። እንዲሁም አንድ የመንግስት ሰራተኛ በጤና መታወቅ ምክንያት በያዘው የስራ መደብ ወይም ባለበት የስራ ቦታ ላይ ሊሰራ አለመቻሉ በሕክምና ማስረጃ ሲረጋገጥ በተመሳሳይ ደረጃ ሊመደብ የሚችልበት ክፍት የስራ መደብ ከሌለና ደረጃው ተቀንሶ ወደሚስማማው የስራ መደብ ዝቅ ባለ ደረጃ ለመስራት ፈቃደኛ ካልሆነ በአዋጁ አንቀጽ 51 ንዑስ አንቀጽ 3 ለመሰረት የስራ ውሉ ይቋረጣል ማለት ነው። የሙከራ ጊዜውን ያጠናቀቀ የመንግስት ሰራተኛ የበጀት ዓመቱ መጀመሪያ 6 ወር በስራ አፈጻጸም ውጤቱ የችሎታ ማነስ ከታየበት ምክርና ተገቢው አቅም ማጎልበት የሚሰጠው ሆኖ መንግስት ሰራተኛ በተመደበበት ስራ ላይ የስራ አፈጻጸም ውጤቱ በበጀት ዓመቱ ለ2 ጊዜ
ያህል ከመካከለኛ ውጤት በታች ካገኘ በአዋጁ አንቀጽ 137 መሰረት በእቅድ አፈጻጸም የችሎታ ማነስ ምክንያት ከስራ ይሰናበታል ማለት ነው። በተጨማሪም ማንኛውም የመንግስት ሰራተኛ ከተመደበበት ስራ ጋር በተያያዘ በብቃት ምዘናና ማረጋገጫ ሂደት ከ6 ወር ለ2 ጊዜ ያህል ተመዝኖ ከዝቅተኛ ማለፊያ ውጤት በታች ካገኘ በብቃት ማነስ ምክንያት ከስራው ይሰናበታል። ነገር ግን የመንግስት ሰራተኛው ከስራ ማሰናበት የሚቻለው እንደ አስፈላጊነቱ በዚህ አዋጅ ማለትም በአዋጅ ቁጥር 13057/2017 መሰረት አንቀጽ 47 መሰረት የስራ አፈጻጸም ምዘና ዓላማና የአንቀጽ 136 የጡረታ መብት ተጠብቆ አገልግሎቱን ስለማቋረጥ የተደነገገውን በመከተል መሆን መቻል አለበት ማለት ነው። በፌዴራል የመንግስት ሰራተኞች አዋጅ አንቀጽ 138 መሰረት የሙከራው ጊዜውን ያጠናቀቀ የመንግስት ሰራተኛ ከአቅም በላይ በሆነ ምክንያት በስራ ገበታው ላይ ካልተገኘ ምክንያቱም በ1 ወር ጊዜ ውስጥ ለመስሪያ ቤቱ ማሳወቅ አለበት። በዚህ መሰረት ሪፖርት የተደረገለት የመንግስት መስሪያ ቤት የበላይ ኃላፊ ወይም ከተወካዩ ሰራተኛው ከስራው ገበታ ላይ የተለየበትን ምክንያት ከአቅም በላይ መሆኑን ካረጋገጠ የመንግስት ሰራተኛውን ይዘት የነበረውን የስራ መደብ ለ3 ወር ክፍት አድርጎ መጠበቅ አለበት። ሆኖም የመንግስት ሰራተኛው በ3 ወር ጊዜ ውስጥ ወደ ስራው ካልተመለሰ ከስራው ሊሰናበት ይችላል ማለት ነው። ነገር ግን የመንግስት ሰራተኛው ከ3 ወር በላይ በስራ ላይ ያልተገኘው በእስር ምክንያት ከሆነና ከተጠረጠረበት ወንጀል ድርጊት በነጻ ስለመለቀቁ ማስረጃ ካቀረበ የመንግስት መስሪያ ቤቱ ባለው ክፍት የስራ መደብ ቀደም ሲል ይከፈለው የነበረውን ደሞዝ እያገኘ ወደ ስራ እንዲመለስ ማድረግ አለበት ማለት ነው። በተጨማሪም የሙከራ ጊዜውን ያጠናቀቀ የመንግስት ሰራተኛ ባልታወቀ ምክንያት ለተከታታይ 7 የስራ ቀናት ከመደበኛ የስራ ቦታው ላይ ከተለየ በየ7 ቀናት ልዩነት በተከታታይ ለ2 ጊዜ ማስታወቂያ ተጠርቶ ለመንግስት መስሪያ ቤቱ ሪፖርት ካላደረገ ከስራው ይሰናበታል። በማስታወቂያ ጥሪ የተደረገለት የመንግስት ሰራተኛ ከስራ ከተለየበት ቀን ጀምሮ 1 ወር ከመሙላቱ በፊት ወደ ስራው ለመመለስ ለመንግስት መስሪያ ቤቱ ሪፖርት ካደረገ የመስሪያ ቤቱ የበላይ ኃላፊ ሰራተኛው ከስራው የቀረበትን ምክንያት በመመርመር የሚወስዱ አስተዳደራዊ እርምጃ እንደተጠበቀ ሆኖ ወደ ስራው እንዲመለስ ይደረጋል። ነገር ግን ከስራ የተሰናበተ ሰራተኛ ከስራ ካቀረበበት ቀን ጀምሮ በ3 ወር ጊዜ ውስጥ ከስራ የቀረበት ምክንያት ከአቅም በላይ ለመሆኑ መስሪያ ቤቱ ሪፖርት ካደረገና በቂ ማስረጃ ካቀረበ በመስሪያ ቤቱ ውስጥ ተመሳሳይ የሆነ ክፍት የስራ መደብ ከተገኘ የመስሪያ ቤቱ የበላይ ኃላፊ ወይም ተወካዩ ሲፈቅድ ወደ ስራው ሊመለስ ይችላል። የሙከራ ጊዜውን ያላጠናቀቀ የመንግስት ሰራተኛ ባልታወቀ ምክንያት ለ15 ቀናት በስራ ገበታው ላይ ካልተገኘ ያለ ተጨማሪ ስነ ስርዓት የስራ ውሉ ይቋረጣል ማለት ነው። እንዴት ነው? በፌዴራል የመንግስት ሰራተኞች አዋጅ መሰረት በቅነሳ ምክንያት ከስራ ሰራተኛ የሚሰራበትበት ሁኔታ ምን ይመስላል የሚለውን እንይ። ማንኛውም የመንግስት ሰራተኛ የስራ መደቡ ሲሰረስ፣ መስሪያ ቤቱ ሲዘጋ እና ትርፍ የሰው ኃይል ሲኖር በዚህ አዋጅ አንቀጽ 55 ንዑስ አንቀጽ 1 መሰረት ለመደልደል ካልተቻለ ወይም የመንግስት ሰራተኛው ዝቅ ባለ የስራ ደረጃ ላይ ለመስራት ፈቃደኛ ካልሆነ እንዲሁም የመንግስት ሰራተኛው በመስሪያ ቤት ውስጥ በተመሳሳይ ስራ መደብ ላይ ካሉ ሌሎች የመንግስት ሰራተኞች ጋር ሲወዳደር በስራ ውጤቱ ባለው ችሎታ ዝቅተኛ መሆኑ ሲረጋገጥ በአዋጁ አንቀጽ 139 መሰረት ከስራው ይሰናበታል ማለት ነው። ሌላኛው ሊታይ የሚገባው ምክንያት አንድ የመንግስት ሰራተኛ በዲሲፕሊን ምክንያት እንዴት ከስራ ይሰናበታል የሚለው ነው። አንድ የመንግስት ሰራተኛ በፌዴራል የመንግስት ሰራተኞች አዋጅ አንቀጽ 97 ንዑስ አንቀጽ 1 መሰረት ከስራ የመሰናበት ቅጣት ሲወሰንበት ማለትም በአዋጁ አንቀጽ 98 እና 100 በከባድ የዲሲፕሊን ጥፋት ተከሶ ወይም መጠነ ሰፊ የዲሲፕሊን ችግር ያለበት መስሪያ ቤት ላይ በሚወሰድ ልዩ የዲሲፕሊን እርምጃ መሰረት ከስራ እንዲሰናበት የተወሰነበትና በይግባኝ ውሳኔው ያልተሰረዘለት የመንግስት ሰራተኛ በአዋጁ አንቀጽ 140 ላይ ያለው የስራ ውሉ ባለው መሰረት የስራ ውሉ ይቋረጣል። ሆኖም
ተቋምን አደጋ ላይ የሚጥል ተግባር መሰማራት ወይም ስራ እንዳይሰራ ሆን ብሎ ማወቅ ወይም ከሚያውቁት ጋር በመተባበር ጉቦ መቀበል ወይም እንዲሰጠው መጠየቅ፣ የሌብነት ወይም የእምነት ማጉደል ድርጊት መፈጸም፣ የማታለል ወይም የማጭበርበር ድርጊት መፈጸም፣ ከላይ የተመለከተውን ከባድ የዲሲፕሊን ጥፋት በማጥፋት ከስራ እንዲሰናበት በመስሪያ ቤቱ የበላይ ኃላፊ ከስራ የመሰናበት ውሳኔ የተላለፈበት ሰራተኛ በአዋጁ አንቀጽ 99 ንዑስ አንቀጽ መሰረት በአዋጁ ወይም በሌላ ሕግ በተቋቋመ ማንኛውም አስተዳደር የሆነ መደበኛ ፍርድ ቤት በይግባኝ ሊታይ እንደማይችል ይደነግጋል ማለት ነው። ሌላው በዕድሜ ምክንያት የስራ ውል የሚቋረጥበት ሁኔታ ነው። ማንኛውም የመንግስት ሰራተኛ በአዋጅ አንቀጽ 145 መሰረት አገልግሎቱ ካልተራዘመ በስተቀር በመንግስት ሰራተኞች የጡረታ አዋጅ ቁጥር 1267/2014 አንቀጽ 18 ንዑስ አንቀጽ 1 መሰረት 60 ዓመት ከደረሰበት የመጨረሻ ቀን ጀምሮ አገልግሎቱ እንደሚቋረጥ በአዋጁ አንቀጽ 141 ላይ ተደንግጓል። በጡረታ ለሚሰናበት የመንግስት ሰራተኛ ጡረታ ከመውጣቱ ከ3 ወር በፊት በጽሁፍ እንዲያውቀው ይደረጋል ማለት ነው። ሌላኛው ነገር ደግሞ በሞት ምክንያት የስራ ውል ሲቋረጥ ነው። እንዴት ነው የሚለውን እንይ። ማንኛውም የመንግስት ሰራተኛ ከሞተበት ቀን ጀምሮ በአዋጁ አንቀጽ 142 መሰረት አገልግሎቱ ይቋረጣል። አገልግሎቱ በሞት ምክንያት የተቋረጠ የመንግስት ሰራተኛ የሞተበት ወር ሙሉ ደሞዙ እንዲሁም በፌዴራል ሰራተኞች አዋጅ አንቀጽ 64 ንዑስ አንቀጽ 1 መሰረት ላልተወሰደ ዓመት እረፍት ፍቃድ የሚፈጸም ክፍያ ለትዳር ጓደኛው፣ የትዳር ጓደኛ ከሌለው ለህጋዊ ወራሾቹ ይከፋፈላል። በተጨማሪም አግባብነት ያለው የጡረታ ህግ የተደነገገው እንደተጠበቀ ሆኖ ማንኛውም የመንግስት ሰራተኛ በሞት ምክንያት አገልግሎቱ ሲቋረጥ ለሚሰራበት መስሪያ ቤት በጽሁፍ ላሳወቃቸው የትዳር ጓደኛው ወይም በስሩ ይተዳደሩ ለነበሩ ቤተሰቦች የ3 ወር ደሞዝ በአንድ ጊዜ ይከፈላል ማለት ነው። በዚህ መሰረት በሚሰጠው ክፍያ ከግብር የጡረታ መዋጮ ነፃ ይሆናል ማለት ነው። እንዲሁም በዕዳ ሊከበር ወይም በማቻቻያነት ሊያዝም አይችልም። ከሞተ በኋላ ሰራተኛው የሚሰጠው ደሞዝ በዕዳ ማቻቻያ ሊያዝ ወይም ሊታገድ አይችልም ማለት ነው። ሆኖም የትዳር ጓደኛው ወይም በስሩ የሚተዳደሩ ቤተሰቦች ሳያስመዘግብ የሞተ እንደሆነ ስልጣን ካለው አካል ወይም ፍርድ ቤት በሚሰጥ ማስረጃ መሰረት ክፍያው ወራሾች ነኝ ለሚሉ ሰዎች ሊፈጸም ይችላል ማለት ነው። በዚህ አግባብ አንድ የፌዴራል መንግስት ሰራተኛ የስራ ውሉ ሊቋረጥ ይችላል ማለት ነው። ከላይ ጀምሮ በዘረዘርኩላችሁ አግባብ አንድ የፌዴራል መንግስት ሰራተኛ የስራ ውሉ ሊቋረጥ ይችላል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። መልካም ጊዜ። ቸር እንሰንብት።